የዓለም ጤና ድርጅት ባወጣው መረጃ መሰረት በጋዛ ሰርጥ ከኦክቶበር 2023 በፊት 36 ሆስፒታሎች ነበሩ። እነዚህ ሆስፒታሎች በሐማስ እስራኤል ጦርነት ብዙ መከራ እያዩ ቆይተዋል። እስከ ግንቦት 2025 እንደ አውሮፓውያን አቆጣጠር ድረስ እነዚህ 36 ሆስፒታሎች 697 ጊዜ በእስራኤል አየር ኃይል ጥቃት ደርሶባቸዋል። የዓለም ጤና ድርጅት ባወጣው መረጃ መሰረት በጋዛ ሰርጥ ከኦክቶበር 2023 በፊት 36 ሆስፒታሎች ነበሩ። እነዚህ ሆስፒታሎች በሐማስ እስራኤል ጦርነት ብዙ መከራ እያዩ ቆይተዋል። እስከ ግንቦት 2025 እንደ አውሮፓውያን አቆጣጠር ድረስ እነዚህ 36 ሆስፒታሎች 697 ጊዜ በእስራኤል አየር ኃይል ጥቃት ደርሶባቸዋል። በዚህ ጥቃት 17ቱ በ9 ወራት ውስጥ ሙሉ ለሙሉ ወድመዋል። የተቀሩት ደግሞ ባልተሟላ የሕክምና ግብዓት በጦርነቱ እየተጎዱ የሚመጡ ፍልስጤማውያንን የባንዴጅ ሕክምና ብቻ እየሰጡ ቆይተዋል። ከነዚህ ከ19 ሆስፒታሎች ውስጥ 12ቱ ሰፋ ያለ የሕክምና አገልግሎት የሚሰጡ ሲሆን የእስራኤል መንግስት በጋዛ ያለውን የሕክምና መድኃኒትና መርጃ መሳሪያዎችን ካወደመና ተጨማሪ መድኃኒቶች ወደ ሰርጡ እንዳይገባ ከከለከለ ወዲህ ከጤና ጣቢያ ያነሰ አገልግሎት እየሰጡ መቆየታቸውን ግንቦት 2025 የወጣው የዓለም ጤና ድርጅት ሪፖርት ያሳያል። በጋዛ የሴቶችን የጤና አጠባበቅ ለመከወን የሚጠቅሙ መድኃኒቶች ሆን ተብለው እንዲወድሙ መደረጉ ስልታዊ የዘር ማጥፋት ነው በማለት የተባበሩት መንግስታት ድርጅት በተደጋጋሚ ሲወቅስ ተሰምቷል። አምነስቲ ኢንተርናሽናል እና የዓለም ጤና ድርጅት ይህንን ድርጊት ከእቅዱ ጀምሮ መረጃ አለን በማለት ለማስጣል ቢሞክሩም ወቅታዊው የዓለም ስርዓት ምሪት ጉልበት በመሆኑ ተረድተዋል። በሰሜን ጋዛ 5 ሆስፒታሎች፣ 11 የመጀመሪያ ደረጃ የሕክምና እርዳታ መስጫ የጤና ተቋማት፣ 1 ተንቀሳቃሽ የመስክ ሆስፒታል፣ 23 ጤና ኬላዎች፣ 9 አጋዥ የጤና ተቋማት በጥቂት ጊዜ ውስጥ ወድመዋል። ሰሜን ጋዛ የቀረው አልአውዳ ሆስፒታል ብቻ ሲሆን ይህም የእስራኤል ወታደሮች ለተለያዩ ጉዳዮች ይጠቀሙበት ስለነበረ ነው የተረፈው ይላል የደብሊውኤችኦ የሰርጡ ሪፖርት። አሁን በዚህ አካባቢ የቀሩ ጥቂት ቤተሰቦች የኢራንና እስራኤል ግጭት ከጀመረ ወዲህ በግዳጅ ለቀው እንዲወጡ በመደረጉ አልዋዳም ቢሆን መጥፋቱ ግልጽ ሆኗል። በደቡብ ጋዛ ከጭንቅላት ቀዶ ጥገና ጀምሮ ሁሉንም አይነት የሕክምና አገልግሎት ሲሰጥ የቆየው ናስር ሜዲካል ኮምፕሌክስ ብዙ ጥቃት ቢያስተናግድም በርከት ያሉ ስራዎችን እየሰራ ቆይቷል። በስተመጨረሻም ግንቦት 13 2025 በተሰነዘረበት ጥቃት የጋዛውያን የሕክምና መስጫ ተስፋነቱ አክትሟል ይላል የዓለም ጤና ድርጅት የጋዛን የሕክምና ተቋማት አስመልክቶ የታተመው ሪፖርት። በጋዛ ሰርጥ 2 ሚሊዮን ገደማ ሰዎች እንደሚኖሩ ይገመታል። መድኃኒትና የምርምር አይነቶችን ማማረጥ የታማሚው ቅብጠት ተደርጎም ይወሰዳል። ከወደሙ ሆስፒታሎችና ተጎድተው ዝቅተኛ የሚባለውን የሕክምና አገልግሎት በሚሰጡ የጤና ጣቢያዎች የተሰበሰቡ 2000 አልጋዎች ይገኛሉ ለ2 ሚሊዮን ሰዎች። በጋዛ ያለው የጤና ተቋማት ጥቃትን በተመለከተ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተደጋጋሚ ተማጽኖ ማሰማታቸው ይታወቃል። ዶክተር ቴድሮስ ከቅርብ ዓመታት ወዲህ በተለያዩ አካባቢዎች የሚነሱ ግጭቶች የጤና ተቋማትንና ባለሙያዎችን እየጎዱ ስለመሆኑ በመጥቀስ ድርጊቱን አሳዛኝ ነው ብለውታል። በሱዳን፣ በሃይቲ፣ በዩክሬን፣ በዲሞክራቲክ ኮንጎ ሪፐብሊክ ጎማ ከተማና በፓኪስታን በነበሩ ግጭቶች በርካታ ዶክተሮችና ነርሶች ከመገደላቸው ባለፈ ተቋማቱ በከፊልና ሙሉ ለሙሉ ወድመዋል ሲሉ አስታውሰዋል። ይህ አይነቱ ተግባር በቀደሙ ጦርነቶች አለመታየታቸውን አንስተው አሁን ላይ በዘመኑ ቴክኖሎጂ ተጠቅሞ ወታደራዊና ሲቪል አካባቢዎችን መለየት ቢቻልም ጭካኔ የገፋው የሰው ልጅ ግን ራሱ የሚገለገልበትን ተቋም ማፍረስ ተያይዞታል ሲሉ ዶክተር ቴድሮስ አሳሳቢነቱን አስረድተዋል። በጋዛ ያለው ጉዳይ ተነጻጻሪ ያለመሆኑን የሚገልጸው የደብሊውኤችኦ ሪፖርት በተቋማቱ ላይ የደረሰውን የጥቃት መጠን ወደ 1520 ከፍ ያደርገዋል። በዚህ አደገኛ ጥቃት 750 ታክመው ለመዳን ሆስፒታል የገቡ ሰዎች ተገድለዋል። 1250 የሚሆኑ ደግሞ በሆስፒታል ሆነው የአካል ጉዳትን አስተናግደዋል።
አስተናግደዋል። በዚህ የሆስፒታሎች ጥቃት በጋዛ ብቻ 1400 ዶክተሮችና ነርሶች ሲገደሉ እነርሱን የሚረዱ 287 ሰዎችም በእስራኤል የአየር ጥቃት መገደላቸውን ሪፖርቱ ይፋ አድርጓል። የዛሬ ሳምንት በጀመረው የቴህራን ቴልአቪቭ ግጭት በጋዛ የተለመደው የሆስፒታሎች ጥቃት በሁለቱም ወገኖች በኩል እየተደገመ ነው። እስራኤል በቴልአቪቭ የሚገኝን ሆስፒታል ስታጠቃ ኢራን በወሰደችው አጸፋ የእስራኤሉን ሶሮካ ሆስፒታል መታለች። በዚህም የሆስፒታሉ የቀዶ ጥገና ክፍል ሙሉ ለሙሉ የወደመ ሲሆን ድርጊቱን የሽብር ተግባር ነው ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸውታል። የእስራኤሉ የፖለቲካ ተንታኝ ኦሪ ጎልድበርግ እስራኤል መሰረታዊ የሚባሉ ወታደራዊ ጉዳዮቿን ከህዝባዊ ተቋማት ጋር አጠጋግታ ማስቀመጧ ለዚህ አይነት ጥቃት ስትጋለጥ ለመክሰስ እንዲያመቻት ነው ይላሉ። በጋዛ ከ30 በላይ ሆስፒታል ያወደመችው እስራኤል አንድ ሆስፒታል መጎዳቱ ተነጻጽሮ ቀላል ነው ባይባልም የሀገሪቱ የጦርነት ስልት ተቋማትን ከማሰለፍ ይጀምራል ይላሉ ተንታኙ ጎልድበርግ። ከሆስፒታሉ መመታት በኋላ አሜሪካና እስራኤል በኢራን ላይ መዝነብ የፈለጉ ይመስላሉ። ጠቅላይ ሚኒስትሩ ሽብር ብለው ለጠሩት ጥቃት ከባድ አጸፋ አለን ማለታቸውን ተከትሎ ቻይና፣ ፈረንሳይና ሌሎችም ዜጎቻቸውን ከሁለቱ ከተሞች ለማስወጣት ስራ ጀምረዋል። በቴህራን የሚገኘው የአሜሪካ ኤምባሲ በበኩሉ የአሜሪካ ዜጎችና የኤምባሲ ሰራተኞች ወደ መደበቂያ ጉድጓዱ እንዲገቡና በዛው እንዲቆዩ ጥብቅ መመሪያ ሰጥቷል። ምዕራባውያኑ በካቡልና ባግዳድ ከባድ ግፍ ለመፈጸም ሲዘጋጁ ሀገራት ዜጎቻቸውን ከከተሞቹ ለማስወጣት መቻኮላቸው የሚታወስ ሲሆን ይህ ሩጫ አሁን በቴህራንና ቴልአቪቭ ሲደገም መልእክቱ ተመሳሳይ ሊሆን ይችላል ወይ በሚል ብዙዎች እየጠየቁ ነው። እስራኤል የሆስፒታል ጥቃት በዚህ መልኩ የሚቆረቁራት ከሆነ የጋዛዎቹ 32 ሆስፒታሎችን ጥያቄ የሚመልስ ህሊና ከወዴት ልታመጣ ይሆን ይላሉ የዘርፉ ጠያቂዎች። አሁን እየነደደ ያለው የሁለቱ ሀገራት ጦርነት ምዕራባውያኑ የጽዮናውያንን ጎራ የያዙ ሲሆን ከኢራን ጀርባ ማናለ የሚለው አልተለየም። ዓለማችን ግን ጎራ ለይቶ ከሚታኮስ ይልቅ ሰብአዊነትን ብቻ የመዘነ ሰላም ትሻለች። ሮይተርስ፣ ታስኒምና አልጀዚራ የዘገባው ምንጮች ናቸው።